አላጨስኩም እኮ እመቤቴ ማርያምን አላጨስኩም። አንቺን ኢንሳኝ አላጨስኩም። በቃ ሊድ ብርሃኔ እወድሻለሁ። ብርሃን ለኔ ብዙ ነገሬ ነች። ለምን እንደምኖር አላውቅም፣ ግን ብርሃንን ለማየት ብቻ ከእንቅልፌ እነሳለሁ። የኔን ህይወት ለማስተካከል ብዙ ሞክራለች። አፈቅራታለሁ ግን መጣሽ ደሞች የተረገመች መቼም ከሷ ውጭ ማንም አይሆንም። ሚካኤል አባቴና እናቴን አልወዳቸው፣ እናቴን አላውቃት። አባቴ ብርሃንን ሲሰድባት ከሰማው በኋላ ጠላሁት። እሷን ብቻ ብርሃኔን ብቻ ነው የምወዳት። አታውቅም እንጂ ብርሃኔን ብቻ ነው ማፈቅራት። ማን ያሰረክ? ዮርዲ ምንድነው? ጭንቅላቴን ስለሚያመኝ እኮ ነው ያሰሩኝ። አያምክም፣ አንተ ጤነኛ ነሽ? ምን ይሄ ታሰረ ተፈታ፣ ከተፈታ ሲያጨስ ነው የሚውለው። ማንም እንዳያስረው ከዚህ በኋላ አያጨስም። መስሎሽ ነው? የፈታሽኝ እኮ አንቺ ነሽ። ከዚህ በኋላ አላጨስም። አንቺን ኢንሳኝ አላጨስም። ይዘሽኝ ጥፊ። ተመርጦ ለንግስ እንደበቃ የስቃይ ሎሌና ምን ሆንክ? ሰንሰለቱ እንሩጥ። ጽልመቴን ረገጥኩ። ይኸው እንዴት እንደሚያምር አበባው። ሄጄ ላምጣው አይደል? እሺ። ብርሃኔ ቆየሽብኝ እኮ። ለማንኛውም ታች መታጠፊያው ጋር ጠብቅሻለሁ። አየካት አይደል እንዴት እንደምታምር። ሚኪ አንተ ምን ሆናል? ተነስ እንጂ። እሺ ካላልከኝ አልነሳም። ምንድነው? ብርሃንን ተውልኝ። ብርሃን በጣም ተስፋዬ ነች። እባክህን ተውልኝ። እሺ። ምን አርገኸው ነው? ምን ሆኖ ነው? ከሷ አጠገብ ሰው ሳገኝ ሚነጥቆኝ ይመስለኛል። ለዛ ነው እንዲህ ማደርገው። ምንም አልሆንኩ። ለማንኛውም ይሄን ላቀብልሽ ነበር የምት ፍቅሬን መቋቋም እያቃተኝ ስለሆነ ፍቅሬን ልነግራት ወስኛለሁ። የዛን ቀን ልክ ስነግራት ማለት ነው በቃ ደስተኛ እንድትሆን ስለፈለግኩኝ ገንዘብ ያስፈልገኛል፣ በጣም ብዙ ገንዘብ ያስፈልገኛል። ያጨሳል እያልኩሽ አምነዋለሁ። አያጨስ። ይሄው የሲጋራ ብራውን ተቀብሎኝ ሄደ። የኔ ሀሳብ ባንቺ ፍቅር ተመርዞ ቢያስቸግረኝ ፍጹም ልቤ። ለምንድን ነው የሲጋራ ብር የምትቀበለው? ያው ላንቺ እንዲያንጎራጉርልሽ ስለፈለኩ ለዛ ነው የተቀበልኩት። አጠፋው? አላጠፋክም፣ ልክ ነው ያደረከው። እኔ እኮ ከተወለድኩ ጀምሮ እስካሁን ልክ ሆኜ አላውቅም። አንቺ ጋር ግን ትክክል ሆንኩኝ። ብርሃኔ አመሰግናለሁሽ። በቃ ውሊድ ቻው። ጭስ ጠላቴ ነው፣ ብዙ ነገር አሳጥቶኛል። አንቺን እንዲያሳጣኝ ደግሞ አልፈልግም። አላጨስም፣ እመኝኝሽ። አምንካለሁ፣ እወድሻለሁ። እኔም እወድካለሁ ወንድሜ። ቆይ እያፈቀርኩት ለምንድን ነው ወንድሜ የምለው? እኔ ደግሞ አፈቅርሻለሁ፣ ግን እህቴ ማለት አልችልም። ይቅርታ። አሁን በደረሰን መረጃ በአዲስ አበባ ከተማ አንዲት ወጣት ከእናቷ ጋር በምትኖርበት መኖሪያ ቤት ውስጥ በከሰል ጭስ ታፍና ሕይወቷ ማለፉ ተሰምቷል። ሰው እንዴት ጭስ ይገለዋል? እናትየው ራሱ ለትንሽ ነው የተረፈችው አሉ። ያችን የመሰለች ልጅ ሚኮ ወዴት እየሄድክ? ብርሃኔን እየጠበቅኳት ነበር። አርፍዳብኝ ወደ እሷ እየሄድኩ። ብርሃን አርፋለች ማለቴ ሞታለች። አርፍዳ ነው።
ሸኘች ዳግም በስለት ላትመጣ ብርሃኔ ማንም እንዳያስረው ከዚህ በኋላ አያጨስም። ለምንድን ነው ምግብ የማትበላው? አንቺ ካልበላሽ እኔ ያለው ጭሱ ላይ ጠላቴ ነው። ብርሃኔ ቀማኝ፣ ብርሃኔ ቀማኝ።